ሂድና ራስን ፈውስ። ሂድና ራስን አድን። ይህ ለአንተ የተላለፈ መልእክት ነው። ይህን ማየት ደግሞ ስህተት አይደለም። የተመለከትከው ያለው ነገር ስህተት አይደለም። ወደፊት ለመሄድና ከእንግዲህ የማያሳድግህን፣ የማይመግብህን፣ የማያስደስትህን ነገሮች ለመተው የሚያበቃ በቂ ራስን ማክበር ሊኖርህ ይገባል። ይህ መብትህ ነው። የማያሳድግህ፣ የማይመግብህ ከሆነ ለምን ትይዘዋለህ? እነዚህን ሁለታዊ ነገሮችን ካልተውካቸው ማድረግ አችልም። ሰዎች ከሆኑ ማህበራዊ ሚዲያዎችን መፈተሽ አቁም። መልእክት ሊኩልኛል ብለህ መጨነቅ አቁም። ግድ አይሰጣቸውም። እኛ ብዙውን ጊዜ ፍጻሜ ወይም የሆነ ነገር እንድሉን ወይም ከስራ ለቀን ወይም ካባረሩንበት ቦታ መልስ እንፈልጋለን ብለን እናስባለን። ነገር ግን ወዳጄ እነሱ አስቀድመው ወስነዋል። ፍጻሜን ወይም መቋጫውን ነግረዋል፣ ሰጥተዋል። አንተ ግን እየካድክ ነው። ምን ይሁን ብለህ በምን ይሁንስ ብለህ ወይም ምን እንዲሆን ፈልገህ ነበረ በሚለው ላይ ተተክለህ ነበር። ውጤቱን እየተጣላኸው ነው። ህይወት ግን እንደዛ አይሰራም። ህይወት እንደዛ አይሰራም። በእጅህ ላይ ያሉትን ካርታዎች አንድ ቦታ ከጣልካቸው በኋላ ባለህ ነገር በተሻለ መንገድ መጫወት አለብህ። ጠረጴዛ ዙሪያ ስትሄድ ምናልባት ሌላ ካርታ ልትይዝ ትችላለህ። ምናልባት ሰፈር ያለው ሱቅ ሄደህ አዲስ የካርታ ስብስብ ልትገዛ ትችላለህ። ነገር ግን ያ የድሮ ነገር የማይጠቅምህ፣ የሚጎዳ መርዝ የሚቀባህና እንደምን ብዬ ልተዋቸው በሚል አስተሳሰብ ውስጥ የሚከትህ ነገር መተው አለብህ። የመተው ኃይል አለ። ራስን ያስቆምክ ያለው አንተ ብቻ ነው። ነገሮችን ለመተው ከሚከብዱ ምክንያቶች አንዱ አዲሱ ማንነታችን ለመቀበል መፍራታችን ነው። አንድን ሰው ስትወደው፣ ስትጨነቅለት፣ አብረኸው ስትሆን ወይም የተወሰነ ስራ ላይ ስትሆን ያ የተወሰነ ያንተ ማንነት ነው። አሁን ደግሞ ከዛ ቦታ ስትወጣ አዲስ ማንነት ትሆናለህ። ለመተው በጣም ከባድ ከሚያደርጉት ምክንያቶች አንዱ ይህን አዲስ ማንነት ለመሆን መፍራት ነው። በራስህ ውድቀት ውስጥ ምኞት አግኝተሃል እና ይህ በጣም የሚያስገርም ነው። እኛ ሰዎች ስንባል በራሳችን ጥፋት ውስጥ ምኞት ማግኘት እንችላለን። ህይወታችን በማበላሸት ምኞት ልናገኝ እንችላለን። የተሻለ ነገር ብንፈልግም እንኳን ነገር ግን መፍራት ማቆም አለብን። ለውጥ መልካም ነው። ሁሉንም ለውጥ ላታጣጥሙ ይችላል። ነገር ግን ፈልገው ከተመለከትከው ከማንኛውም ነገር መልካም ነገር ይገኛል። እነግርሃለሁ፣ የማይጠቅምህ ሁሉ ተው። በእውነት ማድረግ ያለበት ራስን እንደገና ማግኘት። አንድ ጊዜ በግንኙነት ውስጥ ነበር። ውብ ሰው ነበረች፣ ነገር ግን የራሷ ጉዳቶች ነበሯት። ነገሮች ተፈጠሩ፣ ግንኙነቱ አልተሳካም። ችግር የለውም። አንዳንድ ሰዎች በህይወት ውስጥ ለወቅት ብቻ ይመጣሉ። ለዚህም ልትጎዳቸው አይገባም። እኔ በፍጹም አልጎዳኋትም። ምንም ቢፈጠር ምንም ቢነግሩኝ እሷ ውብ ሰው ነበረች። ውብ ጊዜ ነው ያሳለፍነው። ነገር ግን ከሁኔታው አደግኩ። አንዳንድ ሰዎች በምትበሩበት ከፍታ ለመብረር አልተዘጋጁም፣ አልተገነቡም። እዛ ከፍተኛ ቦታ ላይ ብዙ ሁከት አለ። አንተ ግን መጥፎ ከሚባለው አካባቢዎች ላይ ለመውጣት ልክ እንደ ሮኬቶች መሆን አለብን። ልክ እንደ ሮኬት የማይጠቅሙ ከባድ ነገሮች መጣል አለብን። ከዛ የድሮ ማንነትህን ለማደግ፣ ገደብህን ለመስበር፣ ቅርጽህን ለመለወጥ መጣል አለብን። ምክንያቱም ይገባሃል እንድታርግ፣ እንድትበለጽግ፣ የተሻለ ማንነትህን እንድትሆን ተፈጥረሃል። አሁን ያንተ ዓላማ እጅግ በጣም ጥሩ መሆን ነው። ያንን በሆነ ነገር መዋል አለብን። እንደገና ወደ ራስህ መመለሻ መንገድ ፈልግ። ሌላ ሰው እንድትሆን ከሚፈልገው የተራከመ ማንነት አይደለም። ያ ለአንተ ዓላማ ፍትሃዊ አይሰጥም። ምክንያቱም አንተ ልዩ ነህ እና ዓለም ይህንን ማየት አለበት። ስለዚህ መተው አለብን። ወደፊት መሄድ አለብን። ደስ የሚያሰኝህንና በደስታ የሚሞላህን ነገር ማግኘት አለብን። አንድ ነገር አስታውስ፣ ደስታ የስራህና የስሜትህ ተፈጥሯዊ ውጤት ነው። ደስ የሚያሰኝህን ነገር ፈልግ። በደስታ የሚሞላህን ነገር ፈልግ። ራስን እንደገና ፈልግ። ለውጥን አትፍራ። ከለውጥ ውብ ነገሮች ይመጣሉ። ከእውቀት ውብ ነገሮች ይመጣሉ። ነገር ግን መተው አለብን። በራስ ማመን አለብን እና በሂደቱ ማመን አለብን። እንድታርግ ራስን አትጉዳ።
እና ራስን ማክበር አታጣም። ከእንግዲህ የማያሳድግህን፣ የማይመግብህን፣ የማያስደስትህን ነገሮች መተው አለብህ። በእናትህ ማህፀን እያለ እዚያች ትንሽ ቦታ እስክትወጥ ድረስ እሷ ማድረግ የምችለውን ውስን ነገር ነበረ አይደለም? ስንት ወርስ ይወስዳል? 9 ወራት ንጥረ ነገሩን ሁሉ እየመጠጥክ ይህንንም ያንንም እየሰራህ ነበረ። ነገር ግን ከዛ ቦታ መውጣት ስለነበረብህ እሷ ከዛ ቦታ እንድትወጣ የምትገፋህበት ጊዜ ደርሷል። እምብርት ገመድህ ተቆረጠ። በራስህ ማድረግ አለብህ፣ መተው አለብህ። በህይወትህ ውስጥ አስፈሪ የነበሩ ነገሮች እንዳለፈ አውቃለሁ። ያስጨንቁህ የነበሩ ነገሮች እንዳሉ አውቃለሁ። ግን አሸንፈሃል። አሁን እዚህ ነው። ይህ አዲስ ነገር አይደለም። የምትወደውን መጫወቻ ቤት ጥለህ መሄድ ሲኖርብህ ታስታውሳለህ? የምትወደውን መጫወቻ ሲሰበረብህ ታስታውሳለህ? ዘላለማዊ አድርገህ የምትመለከተው ነገር ነበር። አሁን ግን ስለዛ መጫወቻ አታስብም፣ ምክንያቱም አድርገሃል። አሁን ከዛ ቦታ ወጥተህ የማደግ ጊዜ ነው። ገባህ? ከዛች ትንሽ ገደብ ውጣ። ነገር ግን በዛ ገደብ ውስጥ እያለህ ራስን ፈልግ፣ ራስን እወቅ፣ ከራስህ ጋር ጓደኛ ሁን፣ ራስን ውደድ። ነገር ግን እነዛ የደረሱብህ ጉዳቶች እንድትለቅ ፈልጋለሁ። እንደ ነዳጅ ተጠቀምባቸው። የተሻለ ሰው ለመሆን ተጠቀምባቸው። ከመናገር ለመስራት ከባድ እንደሆነ አውቃለሁ፣ ግን ወደዛ ጉድጓድ እንድንመለስ የምንጠቀምበት ሌላ ሰበብ የደረሰብኝ እነዚህ ነገሮች ያንንም ይህንንም መተው ይከብደኛል አውቃለሁ። ነገር ግን ዋጋው ያለው ለዚህ ነው። ይህ የጎዳህና መርዝ እየቀባህ ያለውን ነገር መተው አለብህ። ካልሆነ ግን ነገሮችን በእጅህ ይዘህ ለመቆየት እና በህይወትህ ዘመን ሁሉ በፍጹም ሳታርግ አፈርን ሳትሰነጥቅ ውብ ተክል ሆነ ሳትወጣ በውስጥህ ያሉትን ፍሬዎች ሳታፈራ ምድር የምትበላውን አንተ የምትበላውን ልጆቹ የሚበሉት በኋላ የምተው ውብ ቅርጽ ሳይሆን የተሻለው ማንነትን መሆን ከፈለግ ያንን እድል ታጣለህ። ግድ አይሰጣቸውም። ስለዚህ መተው አለብን። ሌላ ጊዜ እንገናኛለን። ላይክ፣ ኮመንት፣ ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። ይመቻችሁ።